አዳም ማንን ኮፒ አድርጎ ነው ንገር እስኪ ልንገሪ አዳም ሔዋንን ኮፒ አደረገ ኢፄ በለስ በላ ከጀነት ተባረረ ይኸውላችሁ የሰው ልጅ ኮፒ ነው አሁን አንድ የተሳሳተ አስተሳሰብ አለ ራስክን ሁን የሚባለው ነገር ልክ አይደለም የሰው ልጅ ራስክን መሆን ሳይሆን ራስክን መምረጥ ነው የምችለው አንዳንድ ሰዎች ነው ያስቁኛል ራሳቸውን ለመፈለግ ብለው በቃ 40 ቀን ምናምን መራብ አለብኝ ምናምን ብለው የሚያስቡሉ ሰዎች አሉ ራሴን ምን ባረግ ነው ማገኘው ራስክን አታገኝም ራስክን ትመርጣለህ ምን አይነት ሰው ነው መሆን የምፈልገው አሁን ህፃን ልጅ ሲመጣ ጀምሮ ምንም የሚያውቀው ነገር የለውም ከሁለት ወር ጀምሮ ሲጸነስ ምናምን it's the same thing ሲፈጠር ምንም የሚያውቀው ነገር የለውም ምንም ነጭ ወረቀት ነው እዚህ ምድር ላይ ከመጣ በኋላ ነው የምድር ዕውቀት ቀስ በቀስ እየሰበሰበ የሆነ ሰዓት ላይ እኔ እንደአባቴ ነው መሆን ፈልግ ይላል አባቱን ኮፒ ማድረግ ይጀምራል እዚህ የሆነ ሰዓት ላይ ደግሞ ጓደኛው ሲመቸው ጓደኛውን ኮፒ ማድረግ ይጀምራል እዚህ የሆነ ሰዓት ላይ ደግሞ የሆነ የሚያደንቀው ሰው ሲያገኝ ያንን ኮፒ ማድረግ ይጀምራል የሰው ልጅ እንዲህ ነው ኮፒ እየተደረገ ነው የመጣው የሰው ልጅ ራሱን ይመርጣል እንጂ ራሱን አይሆንም ግልጽ ነው I hope you understand በነገራችን ላይ ሁላችሁ የክሪፕቶ ማርኬት ክራሽ ሲያደርግ የሚመጡልኝ አይዲያዎች brilliant የሆኑ አይዲያዎች ናቸው ይሄን አይዲያውን የትም ሰምታችሁት አታውቁም ነው እርግጠኛ ነኝ anyway ራሳችሁን መሆናችሁም ስለዚህ አትድከሙ ራስክን ሁን የሚሏችሁን ሰዎችም አትስሟቸው ራሳችሁን ምረጡ ራስን ከመሆን ራስን ወደ መምረጥ አሚር ጨነኝ በቀጣይ ቪዲዮ እስክንገናኝ ድረስ stay blessed take care